አሁን የምናየው ምንድነው እንዴት ጽሁፎችን በጽሁፍ ከለር በባክግራውንድ ከለር በመስጠትና በጽሁፍ አቅጣጫ እንዴት መቀየር እንደምንችል እናያለን። እሺ ይሄንን ለመስራት የጽሁፍ አቅጣጫ 45 ዲግሪ ወይም 50 ዲግሪ ልንባል እንችላለን። ያን 45 ዲግሪ ወይም 50 ዲግሪ የሚሆን ይዘን ፎንት ከለር ደግሞ የጽሁፍ ከለር ቀይ ልንባል እንችላለን። ባክግራውንድ ደግሞ አረንጓዴ ልንባል እንዴት ነው የምናደርገው ነው። እሺ ይሄንን ነገር ለመስራት በቀላሉ አንድ ኤሪያ ላይ ሙሉ መስራት ይቻላል። እዚህ ጋር ነክተን መስራት ይቻላል። ወይም ደግሞ የጽሁፍ ከለር እዚህ ጋር በመንካት ማስተካከል ይቻላል። ለምሳሌ እዚህ ጋር ነክተን ቀይ ብናደርገው እንችላለን። ባክግራውንዱን ደግሞ እዚህ ጋር ነክተን አረንጓዴ ልናደርግለት እንችላለን። ኦኬ ሌላኛው ደግሞ የጽሁፍ አቅጣጫውን እዚህ ጋር ነክተን በምንፈልገው የጽሁፍ አቅጣጫ ክሊክ በማድረግ እንደዚህ ማድረግ እንችላለን። ከዛ ሁሉም ደግሞ በቀላሉ ሁሉንም በአንድ ኤሪያ ላይ መስራት ከፈለግን እንዴት እናደርጋለን? አላይንመንት የምትለዋን እዚህ ላይ ክሊክ እናደርጋታለን ማለት ነው። እዚህ ላይ ከነካም በኋላ አላይንመንት 45 ዲግሪ ብንባል ይሄው አላይንመንት እዚህ ጋር ክሊክ እናደርግና እቺን እናጠፋና 45 ዲግሪ ብለን እናደርጋለን። ደን ፎንት ላይ ደግሞ እንመጣና እቺ ፎንት የምትለዋን ክሊክ አድርገን ፎንት ከለር የምንፈልገው ለምሳሌ በክሊክ አድርገን እዚህ ጋር ቀይ ልናደርገው እንችላለን። ይሄው የጽሁፉ ጎላ እንዲልን ከፈለግን ቦልድ ሳይዙን መጨመር እዚህ ጋር ይቻላል። ይሄው ከዛ ፊል የምትለው ጋር ደግሞ እንመጣለን። ባክግራውንድ ከለር ቅድም እንዳደረግነው ማለት ነው። እዚህ ጋር ክሊክ እናደርግና ምን አይነት ከለር የምንፈልገውን አይነት ከለር እንመርጥበታለን። ለምሳሌ አረንጓዴ አይነት ከለር እንዲሆን እናደርግና እዚህ ጋር መተን የሰራነውን ነገር ቼክ ስናደርገው በእንደዚህ አይነት መልኩ ምን ሆነ ተቀየረ ማለት ነው። ይሄም ደግሞ የጽሁፍ አቅጣጫና ከለር እንዴት መቀየር እንደምንችል ነው። እሺ ወደ ሁለተኛውና ቀጣይ ስቴፕ ደግሞ ስንሄድ እንዴት ነው የምንፈልገውን ብቻ በከለር በማውጣት ሰሌክት የምናደርገው። ይህም ለፊልተር ነው ኮንሴፕቱ። ግን ጽሁፉን ለምሳሌ በእድሜ ላይ ሰው ይባላል እድሜ ብቻ ሰሌክት አደርጋለሁ። ከዛ እዚህ ጋር የምትታየው ኮንዲሽናል ፎርማቲንግ ያለን ሃይላይት ሴል ደን ከስምንት ሞር ሩልስ የምትሏለታለው ማለት ነው። ኦኬ ለመድገም ያህል ክሊክ አደርጋለሁ አንዴ በአክሉ ኮንዲሽናል ፎርማቲንግ ሃይላይት ሴል ሞር ሩልስ የሚያዛና ይችላል። ዘን ለምሳሌ ሲጠየቁት እድሜያቸው በሁለት ቁጥሮች መካከል በ20 እና በ30 መካከል ይባል ምን አይነት ሳይን ነው የምጠቀመው? ግሬተር ዛን ሌዛን ስላልሆነ ቢትዊን ይጠቀማል። ቢትዊን የምትለውን ከተጠቀሙ በኋላ ቁጥሮችን እዚህ ጋር ክሊክ አድርጌ 20 ዘን እዚህ ጋር ክሊክ አድርጌ 30 እላለሁ ማለት ነው። ከዛ በኋላ በከለር አድመን የፈለግነው ፎርማት ላይ እመጣለሁ ማለት ነው። ፎርማት ላይ ትነካለች። ዘን መጀመሪያ ፎንት ከለር ከለሩ ምን አይነት እንዲሆን የፈለግኩት ለምሳሌ ቀይ እንዲሆን ያደርጋለሁ። እቺን ከነካ በኋላ ቦልድ ጎላ ብሎ ማለት ነው። ዘን ፊል ጋር ደግሞ ሄጄ በአረንጓዴ ላይት አረንጓዴ በደንብ ጎላ እንዲታይ እናደርግና ኦኬ እንላለን። ድጋሚ ምን ኦኬ ስንለው ይኸው በ20 እና በ30 መካከል ከለሮች በእንደዚህ መልኩ ለየብኝ ማለት ነው። ይሄንኑ እስቲ በሌላ ሳይሆን እንሞክረው። በሌላ ሳይሆን ስንሞክረው እንደዚህ ሰሌክት እናደርግና ሳለርጃቻ ብለን ሰሌክት ካደረግን በኋላ ኮንዲሽናል ፎርማቲንግ ሃይላይት ሴል ሞር ሩልስ እንላለን ማለት ነው። ይሄንን ካደረግን በኋላ ምንድን እናደርገው? ለምሳሌ በግሬተር ዛን ሊሆን ይችላል ሰጠኝ ዲጋርቼ 3000 የምትለውን ለምሳሌ አስገባለሁ። ዘን ፎንት ከለሩ እዚህ ጋር መጥቼ ለምሳሌ ቀይ ቢጫ ላደርገው። ከዛ ቦልድ ይሁንልኝ። ፊል ላይ ደግሞ መጣና ለምሳሌ ያው ቀይ ብናደርገው ባክግራውንዱ ላይ በደንብ ጽሁፉ እንዲታይ እናደርጋለን። ደን ከዛ በኋላ ኦኬ ደን ቼክ ስናደርገው ኦኬ ይኸው ከ3000 በላይ የሆኑ ከለሮች እንደዚህ ይለያል። እሺ የአንዱና የመጨረሻው ምንድነው? ከነዚህ ሜትድ ውጪ ደግሞ የምንፈልገውን በከለር ስኪም እንዲያወጣልን ሰሌክተርተን እንዲያወጣልን በከለር ስኪም ሲያወጣልን ምንድነው በተለያዩ ከለሮችን ይጠቀማል። እንደ ዲግሪ ወይም ለመጠናቸው ከለራቸው ይለያያል ማለት ነው። ሶ እቺን ቦታ ሰሌክት እናደርግና ኮንዲሽናል ፎርማቲንግ ሃይላይት ሴል ከማለታችን በፊት እሱ ይሄን አንጠቀመው። አሁን እንጠቀመው ደግሞ ከለር ስኪም የሚሉት አለ። ሶ የከለር ስኪም ምርጫችን ምንድነው? ሃይላይት ሴል ይሄው አረንጓዴው ከፍተኛ እንዲያመለክትን ከፈለግን ወይ ቀዩ ከፍተኛ ላይ እንዲያመለክትን ከፈለግን ወይ ነጭና አረንጓዴ ብቻ መጠቀም ነጭና አረንጓዴና ቀይ ብቻ መጠቀም ከፈለግን ብቻ የተለያዩ ኦፕሽኖችን እዚህ ጋር ያማርተናል። እኛ የፈለግነውን እንጠቀማለን። ሶ ለምሳሌ መጀመሪያ ተጠቀምኩኝ ክሊክ አደረኩኝ። በሶስት ከለሮች መረጠልኝ። አረንጓዴ አለ፣ ፈዛዛ አረንጓዴ አለ፣ ቢጫ አለ፣ ቀይ አለ። ያ አረንጓዴ ምን ያመለክታል? ትልቁ ይዘው
ቀጥሎ ፈዛዛ አረንጓዴ፣ ከዛ በታች ያለው ቢጫው፣ ከዛ ቀይ ደግሞ ዘላስት መሆኑን ያሳያል ማለት ነው። ይሄም በተመሳሳይ ለእንትን እንጠቀም እንችላለን። በአይከን ሰሌክት ስናደርገው ምንድነው ኮንዲሽናል ፎርማቲንግ አይከን ዘን